በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ለምትገኙ ኦርቶዶክስ ክርስቲያኖች በሙሉ እንኳን ለበዓለ ሆሳዕና በሰላም በጤንነት አደረሳችሁ አደረሰን። ቀጣይ ስለ ሆሳዕና በማቴዎስ ወንጌል ተጽፎ ያለውን ኃይለ ቃል አብረን እናነባለን። ቀጥታ ወደዛ ነው የምንሄደው። እስከ ፍጻሜ እንድትከታተሉኝ በትህትና ጠይቃለሁ። ሆሳዕና የማቴዎስ ወንጌል ምዕራፍ 21 ከቁጥር 1። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜ የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ። ያን ጊዜም ይሰዷቸዋል። ይህ ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱ ውርንጭላ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችንም ኢየሱስ በእነርሱ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ ነጠፉ። ሌሎችም ከዛፎች ጫፉን እየቆረጡ መንገድ ላይ ያነጥፉ ነበረ። በፊቱ የሚሄዱትና የሚከተሉትም ሕዝብ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ በከተማይቱ ይህ ማን ነው እያለች ታወከች። ሕዝቡም ከገሊላ ናዝሬት የሚመጣው ነቢዩ ኢየሱስ ነው አሉ። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትን የሚገዙትን ሁሉ አባረረ። የገንዘብ ለዋጮች መደርደሪያ፣ የርግብ ሻጮች ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏልና እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደሱም ዕውሮችን፣ አንካሶችን ወደ እርሱ አመጡ፣ አዳናቸውም። ያን ጊዜም የካህናት አለቆች፣ ጸሐፍቶች ያደረገውን ታምራት ልጆችን በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮሁ ባዩ ጊዜ ደስ አላላቸውም። እነሱም እነዚህ የሚሉትን አሰማምን አሉት። ጌታችን ኢየሱስም አዎ እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማይቱ ወደ ቢታንያ ሄደ፣ በዚያም አደረ። ክቡራንና ክቡራት የቻናሌ ተከታታዮች እንግዲህ በዚህ በማቴዎስ ወንጌል ላይ እንዳነበብኩላችሁ ዛሬ ታላቅ በዓልና ከጌታችን ታላላቅ በዓላት ውስጥ አንዱ እንደሆነ ሆሳዕና አይተናል። እንግዲህ ሆሳዕና ማለት አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው። እንግዲህ ይሄንንም በመዝሙረ ዳዊት መዝሙር 117 ከቁጥር 25 ላይ የምናገኘው ነው ማለት ነው። ሌላኛው ደግሞ ሆሳዕና እንግዲህ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጻፈውን ትንቢት ይፈጽም ዘንድ ተገቢ ሆኖ ስለተገኘ በመዝሙረ ዳዊት መዝሙር 8 ከቁጥር 2 ማፈ ደቂቆ ሕፃናት አስተዳሎ ከስባተ ከሚጠቡ ከሕፃናት አንደበት ምስጋናን ለራስ ያዘጋጀ ብሎ ክቡር ዳዊት በተናገረው መሰረት ትንቢቱ ይፈጸም ዘንድ። ሌላው ደግሞ በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበለሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያና በአህያይቱ
ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣልና የተባለው ይፈጸም ዘንድ የተፈጸመ ትንቢት ነው ማለት ነው። ይህ ትንቢት የተፈጸመበት ዕለት ነው። ሌላው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ወንጌል ላይ እንደተመለከትነው ወደ ኢየሩሳሌም ወደ ቤተፋጌ ወደ ደብረ ዘይት በሚጓዝበት ሰዓት ብዙ ህዝቦች ልብሳቸውን እያነጠፉ ከዛፎች ቅርንጫፍ እየቆረጡ በመንገዱ ላይ እንዳነጠፉለት እናያለን ማለት ነው። ሌላኛው ደግሞ ፈታችሁ አምጡልኝ ያለበትን ኃይለ ቃል እናያለን። ፈታችሁ አምጡልኝ ማለት ሰው ሁሉ ከማሰረ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ጌታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ አለ። እንግዲህ ሌላኛው ልብስ ማንጠፋቸው ልብስ አይቆረቁርም፣ ማትቆረቁር ህግ ሰራህልን፣ ከማሰረ ኃጢአት ነፃ አወጣህን ሲሉ ሲያመሰግኑት ነው ማለት ነው። እንግዲህ በዚህ በዓል የምናየው ነገር ማለት ነው። እንግዲህ ክቡራን የቻናሌ ተከታታዮች ይህ በዓል ታላቅ በዓላችን ነው። ይሄ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የርግብ ሻጮችን ወንበዴዎችን ወደ ቤተ መቅደስ ገብቶ ከቤተ መቅደስ ያጸዳበት፣ ክፉዎችን ያጸዳበት ያስወገደበት ቀን ነው ማለት ነው። ይህ ስንል ክፉዎች እስከ መጨረሻ ድረስ ተወግደዋል ለማለት ሳይሆን እንግዲህ ክፉዎች በየዘመኑ አይኖሩም ማለት አይደለም። ግን እግዚአብሔር ለቤተ መቅደሱ ቀናኢ እንደሆነ ከቤተ መቅደሱ ከቅድስናው ስፍራ እንደሚያስወግዳቸው ለማጠየቅ ነውና። እንግዲህ ክቡራን የቻናሌ ተከታታዮች ህፃናት በዛ ሰዓት የነበሩ ህዝቦች ሁሉ ልብሳቸውን አንጥፈው ሆሳዕና ለወልደ ዳዊት እያሉ አመስግነዋል። እኛስ ዛሬ ምን እያነጠፍን ይሆን? እኛስ ዛሬ ልባችንን ለጌታ እንዴት አዘጋጅተን ይሆን? እኛስ ዛሬ ልባችን ውስጣችን ለእግዚአብሔር እንዳይቆረቆር እንዴት ተዘጋጅተን ይሆን በማለት ሁላችንም ራሳችንን እንድንጠይቅ እየጠየቅኩኝ ያዘጋጀሁላችሁን አጭር መልእክት ወይም ደግሞ የወንጌል ቃል በዚህ እፈጽማለሁኝ። እስከ ፍጻሜ ስላዳመጣችሁኝ አመሰግናለሁ። መልካም የሆሳዕና በዓል ይሁንላችሁ፣ ይሁንልን። አሜን።